ብዙ ሰዎች የሚፈጽሙት ስህተት ዛሬ ልንገራችሁ። አብዛኛው ባለ ፍሪጅ ይህን ነገር ያደርገዋል። እሱ ምንድነው? መጀመሪያ ፍሪጅ ማቀዝቀዝ ከቆመ በኋላ ቆይ ሊሰራ ይችላል በሚል ብዙ ጊዜያቶችን ብዙ ሳምንትም ሆነ ወራቶች ሊሆን ይችላል ሶኬት ላይ ሰክቶ በማስቀመጥ ፍሪጁ እንዲሰራ በማድረግ ይህንን ትልቅ ስህተት ይፈጽማል። ምን ይፈጠራል ካላችሁኝ፣ አንድ ፍሪጅ በተለያዩ ምክንያቶች ጋዝ ከውስጡ ሊወጣ ወይም ሊያልቅ ይችላል። ማቀዝቀዙን ትቶ ድምጽ ይኖረዋል። ማቀዝቀዝ ግን አያቀዘቅዝም። የዛን ሰዓት ቆይ ሊሰራ ይችላል ድምጽ መቼም አለው ለምን አያቀዘቅዝም በሚል ከዛሬ ነገ ያቀዘቅዛል በሚል ብዙ ጊዜ ሰክተው ያስቀምጡታል። በዛን ሰዓት ምን ይፈጠራል? ውስጡ ያለው ዘይት ወደ ላይ ወደ ኢቫፖሬተር በኮንደንሰር አልፎ ፊልትሮ ገብቶ ከፊልትሮም ሊያልፍ ይችላል፣ ኢቫፖሬተር ውስጥ ሊገባ ይችላል። የዛን ሰዓት ምን ይፈጠራል? የተለያዩ ብዙ ችግሮች ያመጣል። አንደኛ ጋዙ ሳይሞላ ሳይሰራ ሲቆይ ውስጡ ኮንደንሰር ውስጥ የነበረው ዘይት ወደ ቆሻሻነት ወደ ኃይለኛ ጠጣርነት ይቀየራል። ኢቫፖሬተር ውስጥም የገባው ዘይት እንደዛው ጋዝ እንደፈለገ እንዳይዘዋወር ፊልትሮ መልሶ እንዲደፍን በማድረግ ባለሙያውም የደከመበት ስራ ውጤታማ እንዳይሆን ወደው እንዲበላሽ ያደርጋል። ባለቤቱም ብዙ ብር አውጥቶ ወደው እንዲበላሽበት ያደርጋል። ዋነኛው ችግር ግን ምንድነው? ኮምፕረሰር ሞተር ያቃጥላል። አብዛኛውን ጊዜ ብዙ ጊዜ ሶኬት ላይ ጋዝ የጨረሰ ፍሪጅ በሚቀመጥ ሰዓት ኮምፕረሰሩን ወይም ሞተሩንም ከጥቅም ውጭ ያደርገዋል። በቃ መጀመሪያ ላይ እንዳያችሁት ስበይድ እየነደደ እያስቸገረኝ ያለው ነገር ዘይቱ በጣም ኮንደንሰር ውስጥ ስለገባ፣ እናም ይሄ ዛሬ የምናስተካክለው ፍሪጅ በዚህ ምክንያት ኮምፕረሰሩ የተቃጠለ ነው ማለት ነው። በምን ምክንያት? ጋዝ ጨርሶ ሶኬት ላይ በማቆየት የተነሳ ማለት ነው። እሺ ወደ ስራው ከመግባታችን በፊት ለኔ ቻናል አዲስ የሆናችሁ ሰዎች ቪዲዮውን ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮ ሊያስተምረን ይችላል፣ አንዳንድ ነገሮችን ሊጠቅመን ይችላል ብላችሁ ካሰባችሁ ቻናላችንን በመቀላቀል ስለማንኛውም ኤሌክትሮኒክስ እቃዎች ከስልክ ውጭ ላሉ ነገሮች ማለት ነው መረጃ እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ባለሙያዎች ደግሞ እኔ በጥቂቱ ማቃትን ነገር እንደዚሁ ለባለ ፍሪጆች ለባለ እቃዎች እና እናንተም ለባለሙያዎች ለማካፈል ፈልጌ ነው። እናንተም የምታውቋትን ነገር በምናውቀው ቋንቋ ብታካፍሉን ብታጋሩ የልምድ ቅይር በማድረግ የተሻሉ ስራዎችን እንሰራለን ብዬ አስባለሁ። እሺ አሁን ወደ ስራው እንግባ። በመጀመሪያ ቅድም ስታዩት እንደነበረው ምን እያደረኩ ነው? ኮንደንሰር እየበየድኩ ነው። መሃል ላይ በኮፐር አራዝሜ። ይሄንን ማደርገው ለምንድን ነው? ኮንደንሰር ውስጥ ያለውን ዘይት ቅድም እንደነገርኳችሁ ወደ ፍሪጁ ወደ ኮንደንሰርም ኢቫፖሬተሩም ላይ ስለገባ እሱን ማስወገድ አለብን። መጀመሪያ እንደምታዩት በይጄ ሞተሩን ሳስነሳው ከውስጥ እንደምታዩት ዘይት እየፈሰሰ ነው። ምናልባት ቪዲዮ ላይ በደንብ ላይ ይችላል። ዘይት በኃይለኛው እንደ ውሃ ነው እየፈሰሰ ያለው። ይሄ ውስጡ የነበረ ዘይት ነው፣ ኮንደንሰር ውስጥ ማለት ነው። ይሄ በምን አይነት መንገድ ነው ማስወገድ የምንችለው ይሄ ማውጣት የምንችለው ለሚለው እኔ ተጠቀምኳቸው መንገዶችም አሉ። ይሄ ቀጥታ መጀመሪያ ሶኬቱን በመሰካት የመጣ ዘይት ነው። ነገር ግን እዚህ ጋር ሁለት ነገሮችን ማድረግ ይኖርብናል። አንደኛ ኮንደንሰር መቀየር ወይም ደግሞ ኮንደንሰሩን በስነ ስርዓት ማጽዳት። እዚህ ጋር እኔ ሳየው ኮንደንሰሩ አዲስ ነው፣ ፍሪጁን በጣም ትልቅ ነው። ያ ማለት የግድ እኔ ጋር ያለውን ኮንደንሰር ለመጠቀም ወይ ሁለቱን ቆርጬ ማራዘም ይኖርብኛል። አይ እንደዛ አላደርግም ካልኩኝ ደግሞ አሁን እንደማደርገው ውስጡን ጽድት ማድረግ ይኖርብኛል። የኮንደንሰሩን ቱቦዎቹን በቲነር ነው የማጥባቸው። ሌላ መንገዶች ሊኖሩ ይችላሉ። እኔ እስካሁን የምጠቀመው በቲነር ነው። በቲነር ጽድት አድርጌ ይሄ የምታዩት ቆሻሻ ከውስጡ ይወጣ ነው። ከኮንደንሰር ውስጥ እፍን እያደረኩኝ በምለቀው ሰዓት ሞተሩ ክፍት ስለሆነ ከስር ንፋስ ይስባል። ንፋስ ሳበ ማለት ደግሞ እየገፋ ወደ ኮንደንሰር ይልከዋል። አሁንም ማሳያችሁ ነገር ከዚህ በፊት ሌላ ቪዲዮ ላይ ያላደረኳት ነገር ነች። እሷ ምንድነች? ቻርጂንግ ቫልቭ ኮንደንሰሯ ላይ ይበየዳል።
ይህንም አድርገው ጋዙ ጨርሶ ዘይት ወደ ውስጥ ገብቶ ፍሪጁ መስራት ካቆመ ስለቆየ ምንድነው የሚሆነው? ዘይቱ ውስጡ ኮንደንሰር ውስጥ የመድረቅ አይነት ባህሪ ሊኖረው ስለሚችል ያ ደግሞ ወደ ዝገት ወይ ወደ ሌላ ፈሳሽ ጠጣር ነገር ስለሚቀየር ጋዝ ሲገባ ጋዙ እርጥበታማ ስለሆነ ያንን የቆሸሸውን ፓርት ውስጡ ያለውን ኮንደንሰር ውስጥ ይዞት ወደ ፊልትሮ ሄዶ ፊልትሯን እንዳይዘጋብኝ ነው ማለት ነው። ያንን ለማድረግ ቻርጂንግ ቫልቭ በይዳለሁ። ከዛ ቲነር ነው እያስገባው ያለሁት። በቲነር ማጽዳት ስለፈለኩ ነው። ምክንያቱም ቲነር ብዙ አይቆይም፣ በንፋስ ራሱ መድረቅ ይችላል። ኮንደንሰሩ ውስጥ ያለው ወዝ ይዞ ስለማይቀር ማለት ነው። እንዲሁም ደግሞ ቆሻሻዎችን በጣም የማጽዳት አቅም አሉ፣ በጣም በኃይለኛው። ለዛ ሲባል ቲነር እከትበታለሁኝ። ከዛ ይሄን ለመግፋት ኦክሲጅን እጠቀማለሁ ማለት ነው። ኦክሲጅን መበየጃዬን ነቅያት በመቀጠል ለብየዳ የምጠቀመውን ኦክሲጅን በፋሼታ በደንብ አድርጌ አስረዋለሁ፣ ቻርጂንግ ቫልቩ ላይ ማለት ነው። ከዛ ምን ይሆናል? ቅድም ቲነር አስገብቼ የለ ኦክሲጅኑን ስከፍትለት እያጠበው ይመጣል ማለት ነው። አሁን እጄ ላይ አድርጌ ያሳያችኋለሁ እንዴት እንደሚያጸዳው ማለት ነው። እዚህ ጋር በምትመለከቱት ሁኔታ ከውስጡ የወጣ ነው። ያው ረጅም ሰዓት ያቆያል። ይሄ ማድረግ የቪዲዮ ላይ እንዳይረዝም እንዳይቆይ ስለፈለኩኝ ነው። ደጋግሜ ነው እንደዛ ያደረኩትኝ። አሁን ደግሞ ቀጥታ ኮንደንሰሩን እበይደዋለሁ። ነገር ግን ኮንደንሰሩን ለመበየድ ስለማይደርስልኝ ኮምፕረሰር ላይ ስለማይገባ የግድ ኮፐር አራዝሜ መጀመሪያ ኮፐሩን ኮምፕረሰሩ ላይ ከዛም በመቀጠል ደግሞ ኮፐሩ ላይ ደግሞ ኮንደንሰሩን በመበየድ በትክክል እደፍነዋለሁ ማለት ነው፣ አገናኘዋለሁ። ውስጡን አጽድቼ ስለጨረስኩኝ ማለት ነው። እና በጣም በቃ ስበይድ አዛ እያደረገኝ እየረበሸ ያለ ነገር ምንድነው? ነጭ ብረት አለች ኮንደንሰር እና ፊልትሮ መሃል እንደ ማራዘሚያ የሚጠቀሟት እሷ ብረት በትክክል በቃ በደንብ አትይዝም ስትበየድና ስለምጠራጠራት በደንብ ቁልል ነው ማድረግባት። እና አሁን በይጄ ጨርሻለሁ። ከኮምፕረሰር ያለውን ቀጥታ ኮፐር ውስጥ ከኮንደንሰር የሚወጣውን ቱቦ እበይድለታለሁ ማለት ነው። በዚህ በምታዩት ሁኔታ ይሄ ብረትና ኮፐር ሲበየድ ፓውደርም ያስፈልጋል የራሱ የተወሰነ ትንሽ ቀላል አይደለም። እንደንትኑ ኮፐርና ኮፐር ሲበየድ ኖርማል ነው፣ ቀላል ነው። እነዚህ ትንሽ ያው በደንብ ቀይ እስኪሆንም ካልሞቀ አይዝም፣ ፓውደር መደረግ አለበት። ቀይ የሆነ ተብሎ ደግሞ ዝም ብሎ ከቆየበት ሊቆመጥም ይችላል። የመቆመጥ አድቫንቴጅም አለው። እያየን ለቀቅ እያደረግን ከላዩ ላይ እያነሳን እንበይዳለን ማለት ነው። ቀጥሎ በትክክል መበየዱን ካወቅን በኋላ ፊልትሮ ነው የምንበይደው። ፊልትሮ ከመበየዳችን በፊት ቪዲዮ ላይ ባላካትተውም በትክክል መበየዱን መያዙን ምንም አይነት ሊቀዳዳ አለመኖሩን ማረጋገጥ አለብን። በመቀጠል አዲስ ፊልትሮ አምጥተን እንበይድበታለን። ፊልትሮውን ለመበየድ ቀጥታ ብንበይደው ስለማይመች ስለሚሾልክ በፒንሳ ትንሽ ጫፉን እንጨፈልቀዋለን ማለት ነው። ለምን ስንበይድ እንዲመቸን እንዳይንቀሳቀስ ፊልትሮ ማለት ነው። በመቀጠል እንበይዳለን። ላይተሩ አቤት ሲያናድድ! በጣም የሚያበሽቅ ላይተር አልፎ አልፎ አያያዝም። ፊልትሮ ለመበየድ ትንሽ ከፍ ያለ ሙቀት ይፈልገናል። ፕሬጀሯን ጨመር አድርገን የመበየጃችንን መጀመሪያ ሊዷን ሞቅ አድርገን ፓውደር እንድትይዝልን ማለት ነው እንበይዳታለን። ፊልትሮዋንም ልክ እንደዛኛው
በደንብ መበየዱንና ምንም አይነት ንፋስ ቀዳዳ ለማውጣቱን ቼክ ካደረግን በኋላ ፊልትሩ ኮንደንሰር ጋር እና ፊልትሩ ጋር ያለውን ጉዳይ ጨረስን ማለት ነው። ወደ ቀጣዩ ስራችን እንገባለን። ቀጣይ ስራዬ ደግሞ ምንድነው? ካፒሌሪዋን መበየድ። ካፒሌሪ ከበየድን በኋላ ውስጥ ኢቫፖሬተር ያለውን ዘይት ገብቶ ከሆነ በትክክል ማጽዳት ስላለብን ካፒሌሪዋን እንበይዳታለን። ካፒሌሪ ለመበየድ ደግሞ ከቅድሙ ተቃራኒ ነው የምንጠቀመው። አንደኛ የሚፈልገው ፓወር አነስተኛ ነው። ሁለተኛ የምንበይደው ኦክሲጅኑ እሳቱ ማለት ነው ካፒሌሪዋ ላይ ማረፍ የለበትም፣ ቀጭኗ ላይ ማረፍ የለበትም። ቀጥታ ፊልተሩን ሙቅ አድርገን ወደ መቅላት ሲሄድ ትንሽዬ ብቻ ትንሽ ወደ ታች ሙቀት ነካ ለቀቅ አድርገን ሊድ እንቀባለን። በዚህ የምታዩት ሁኔታ በትክክል ትበየዳለች ማለት ነው። በይደን ከጨረስን በኋላ እንሰካዋለን። ከሰካነው በኋላ ምንድነው የምናደርገው? እፍን እያደረግን በጣም ፕሬጀር ሲኖር ሲገፋን እጃችንን እንለቀዋለን። በዛን ሰዓት ምን ይሆናል? ውስጡ ያለውን ዘይት ይዞልን ይመጣል ማለት ነው። እዚህ ኢቫፖሬተር ውስጥ ያለው ዘይት እንደ ኮንደንሰሩ ላይሆን ይችላል። ምክንያቱም ምንድነው ኮንደንሰር ውስጥ ያለው ብረት ስለሆነ ውስጡ በቆየ ቁጥር ወደ ዝገት ተቀይሮ ሌላ አይነት ነው የሚሆነው። እዚህ ኢቫፖሬተር ውስጥ ያለው ግን አንደኛ በፊልትሮ በኩል ስለሆነ የሚያልፈው ያን ያህል ቆሻሻ አይኖርም፣ ይጣራል። ሁለተኛ ደግሞ ኢቫፖሬተር አብዛኛውን ጊዜ አልሙኒየም ነው የሚሆነው ውስጡ። ያ ማለት የዝገት መጠኑ ዝቅተኛ ነው። እሱን በትክክል ዘይቱን አስወጥተን ከጨረስን በኋላ ቻርጂንግ ቫልቭን ነው የምንበይደው። የምታዩት ቻርጅ ቫልቭ ነች፣ ጋዝ የምንሞላባት ማለት ነው። በዚች ነው ጋዝ የምንሞላው። እቺም ቀለል ያለች ነች። ወደ ኮምፕረሰሩ ሙቀቱን ኃይለኛውን ሙቀት ወደ ኮምፕረሰሩ እናደላና ኮምፕረሰሩ በደንብ ከሞቀልን በኋላ ቀላ ወደ ማለት ሲሄድ ትንሽ ሊድ ነካ እያደረግን እሳቱን ወደዚች ቻርጂንግ ቫልቭ ላይ ማረፍ የለበትም። ምክንያቱም ምንድነው ትበሳለች። በተመሳሳይ ሙቀት እንዳይበየድ ኮምፕረሰሩ ኃይለኛ ሙቀት ይፈልጋል። እቺኛዋ ደግሞ ኃይለኛ ሙቀት ስለማፈልግ ኮምፕረሰሩን ራሱን ስንበይደው ስናሞቀው ሲቀላ ወደሷ ሙቀቱ ስለሚተላለፍ በቀላሉ በቃ ብዙ ሳንቸገር እንደዚህ በደንብ የመያዝ ፍሌክስ የማድረግ እንትን ስላለው ይሄ ሊዱ ራሱ ኮፐርና ኮፐር ሲበየድ ብዙም አያስቸግረንም ማለት ነው። በምታዩት ሁኔታ ጽድት አድርገን እንበይዳታለን። ከዛ በመቀጠል በደንብ ዘይቱን ከውስጡ መውጣቱን ካረጋገጥን በኋላ ከኢቫፖሬተር ተመላሹንም እንበይደዋለን ማለት ነው። ቀጥሎ ወደ ጋዝ መሙላት ሂደት ነው የምንሄደው። ጌጃችንን አገናኝተን ጋዝ ምን ጊዜም ስንሰጥ ከፈት አድርገን ዘጋ እያደረግን ነው የምንጠቀመው። ከሞላን በኋላ ሂደቱ ትንሽ ይቆያል፣ ቪዲዮውን ስላሳጠርኩት ነው። ከዛ ጨረስን ማለት ነው። እስካሁን ስትከታተሉኝ ከነበረ ቪዲዮውን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።